እንደው በእግዚአብሔር ስም አደራ እላቸዋለሁ። አንድ ውሻ በዱላ ብትመቱና አንድ ምስኪን ሴት ወይ አንድ ምስኪን ወንድ ልጅ በዱላ ብትመቱ ህመሙ ተመሳሳይ ነው አይደለም? ተመሳሳይ ነው አይደለም? እናንተ ልባችሁ በፍቅር ሲሰበርና የሆነ ሰው ልቡ በፍቅር ሲሰበር ህመሙ ተመሳሳይ ነው አይደለም? ራሳችሁን ህመም እንደሚያስጨንቃችሁ የሰው ህመም ያስጨንቃችሁ። የማትፈልጉትን ሰው ማታ ማታ የምታወሩ ሰዎች የዛ ሰው ልብ ያሳዝናል አያሳዝንም? አዎ ያሳዝናችሁ። እስኪ አንዳንዴ የሰው ልብ ያሳዝናችሁ። ምንም የማይጨንቃቸው ሰው ለሰው ልብ የማይጨነቁ ሰዎች አሉ። ለሰው ልብ ለእህቱ እንጂ ለሌላ እህት የማይራራ ወንድ አለ። ለሰው የማይራራ ወንድ አለ። ለሰው ማትራራ ሴት አለች። ማትፈልጊውን ሰው አታዋሪ። እሺ በይ። አዎ ማትፈልጋትን ሴት አታዋሪ። እቺ ምስኪን ሴት ብታለቅስ ራሷን ብታጠፋ ምን ትጠቀማለህ? የዘራኸውን እኮ ታጭዳለህ። አንዳንድ ሰዎች በብዙ ሰው መከበብ ብርቅ ይመስላቸውና ያንንም በተለይ ሴቶች ተጠንቀቁ። እሺ 70 ጎረምሳ የምታናግር ሴት አለች። እዚህ ጋር ድምጿ ራሱ እንዴት እንደሚቀያየር ይሄ የሰይጣን መንፈስ ነው አይደለም? አዎ እግዚአብሔር ከባረከልሽ ከአንዱ ሰው ጋር ተረጋግተሽ ቁጭ በይ። ሲጀምር ያገባች ሴት ትረጋጋለች ወደ ጋብቻ። ካልሆነ ግን 30 ወንድ አታዋሪ። ያሳዝናል አያሳዝን? እናት አለው፣ እህት አለው፣ ወንድም አለው፣ ዓላማ አለው። በሴት ሰበብ ጫት ቃሚ የሆነ ብዙ ወንድ አለ። በሴት ሰበብ ራሱን ያጠፋ ብዙ ወንድ አለ። በሴት ሰበብ ይገርማችሁ የመጠጥ ሱሰኛ የሆነ ወንድ አለ። በሴት ሰበብ በወንድ ሰበብ ህይወቷ የተበላሸች ክለብ የገባች ሴት አለ። ገላዋን መሸጥ የጀመረች ሴት አለ። በሴት ሰበብ ራሷን አንቃ የገደለች እኔም ማቃት ወንዝ ውስጥ የገባች ሴት አለች። በክረምት አልፈልግሽም ለምን ዛሬ አትሞቺም ብሏት የሚፈስ ውሃ ላይ ራሷን የገተተች ሴት አለ። አሁን እሱ ሰላም የለውም። እና ማትፈልጉትን ሰው አታዋሩ። እሺ ወገኖቼ፣ የነዛ ሰዎች ህይወት መበላሸት የኛን ህይወት ያበላሻል።